ምዕራፍ 1 ባለ ሁለት ፈረሱ ሰረገላ። ፈረስ ያደርሳል እንጂ አይዋጋም፣ የሚዋጋው በላዩ ላይ የተቀመጠው ጀግና ነው ይላል የኢትዮጵያ አባቶች ብሂል። ወደ ንግዱ ዓለም ስትገባ የምትገባው ወደ ጦርነት ነው። ነገር ግን ይህ ጦርነት የሚካሄደው በምስራቅ አፍሪካ በረሃዎች ወይም በሰሜን ተራሮች ላይ አይደለም። ይህ ጦርነት የሚካሄደው በሁለቱ ጆሮዎችህ መካከል ባለው ባለ 6 ኢንች የራስ ቅል ውስጥ ነው። ብዙ ወጣቶች የትሬዲንግ ስኬት ማለት ሚስጥሩን ማወቅ ይመስላቸዋል። ትክክለኛው የስትራቴጂ ቀመር፣ ትክክለኛው ኢንዲኬተር ወይም ደግሞ ትክክለኛው የቴሌግራም ሲግናል ከተገኘ ስኬቱ ያበቃለት ጉዳይ እንደሆነ ያስባሉ። እውነት ነው፣ እነዚህ ነገሮች ያስፈልጉ ይሆናል። ነገር ግን እነዚህ ልክ እንደ መኪና ጎማዎች ናቸው ማለት እንችላለን። ጎማዎቹ አዲስ ቢሆኑ ሞተሩ ካልሰራ አሊያም ሾፌሩ ሰክሮ ከሆነ መኪናው ከገደል መግባቱ አይቀርም። በዚህ ምዕራፍ የራስህ አእምሮ እንዴት እንደሚሰራ እውነቱን እነግርሃለሁ። የፋይናንስ ገበያውን ለመቆጣጠር ከመሞከር በፊት መጀመሪያ የራስህን ማሽን ማለትም አእምሮህን መቆጣጠር አለብህ። ወዳጄ፣ እስቲ ራስህን እንደ አንድ የጥንት ዘመን ነጋድ ራስ ተመልከት። በግርማ ሞገስ በተሸለመ 2 ብርቱ ፈረሶች በሚጎትቱት ሰረገላ ላይ ተቀምጠሃል። በእጅህ ልጓም ይዘሃል። ከፊትህ ያለው መንገድ ወጣ ገባ፣ ገደላ ገደልና አደገኛ ነው። የእነዚህ 2 ፈረሶች ባህሪ ግን የተለያየ ነው። ጉዞ የሚወሰነው አንተ እነዚህን 2 ፈረሶች አስተባብረህ በመምራትህ ላይ ነው። በአእምሯችን ውስጥም ውሳኔዎቻችንን የሚጎትቱ 2 ፈረሶች ወይም የአእምሮ ክፍሎች አሉ። የመጀመሪያው ፈረስ ስሜታዊው ፈረስ ወይም ኢሞሽናል ብሬን የምንለው ነው። ይህ ፈረስ በጣም ጉልበተኛ፣ ፈጣንና ችኩል ነው። ሳይንቲስቶች ይህንን የአእምሮ ክፍል ሊምቢክ ሲስተም ወይም አሚግዳላ ይሉታል። የዚህ ፈረስ ስራ አንተን በህይወት ማቆየት ነው። ከሺህ ዓመታት በፊት ቅድመ አያቶቻችን በዱር ውስጥ ሲኖሩ ከቁጥቋጦ ጀርባ አንበሳ ወይም ጅብ ሲመለከቱ ይህ የአእምሮ ክፍል ወዲያውኑ ትዕዛዝ ይሰጣል። ሩጥ፣ ሽሽ ወይም ተዋጋ ይልሃል። ለማሰብ ጊዜ የለም። ማሰብ ሞት ነው። ስለዚህ ይህ ፈረስ መረጃን እንደተቀበለ በቅጽበት ወደ ተግባር ይለውጣል። በዘመናዊው የትሬዲንግ ዓለም ውስጥ ግን ይህ ፈረስ ትልቅ ችግር ይፈጥራል። ለምን ካልን ምክንያቱም ገበያው ዱር አይደለም፣ የዋጋ መውረድም አንበሳ አይደለም። ነገር ግን ስልክህ ላይ ያለው ቻርት ቀይ ሆኖ ቁልቁል ሲወርድ ስታይ ወይም የገዛኸው ክሪፕቶ ወይም ፎሬክስ ፔር ዋጋ ሲንኮታኮት ስትመለከት ያ ስሜታዊው ፈረስ ልክ አንበሳ እንደመጣበት ሰው ይደነብራል። ልብህ በፍጥነት ይመታል፣ እጅህ ላብ በላብ ይሆናል፣ ትንፋሽህ ይቆራረጣል። ይህ ፈረስ ሽጥና ገንዘብህን አድን ብሎ መጮህ ይጀምራል። ወይም ደግሞ በተቃራኒው አረንጓዴ ሆኖ በፍጥነት ሲወጣ ሲያይ አሁን ካልገባ አመለጠ፣ ቶሎ ግዛ እንዳታስመልጠን እድላችንን ብሎ በስግብግብነት ይጎትታል። ይህ ፈረስ ጠንካራ ነው፣ ግን ችግሩ እውር ነው። የሚያየው የአሁኑን ቅጽበት ብቻ ነው። ስለ ነገ፣ ስለ እቅድ ወይም ስለ ስትራቴጂ ምንም የሚያውቀው ነገር የለም። ሁለተኛው ፈረስ አስተዋዩ ፈረስ ወይም ቲንኪንግ ብሬን ነው። ይሄኛው ፈረስ ረጋ ያለ፣ አርቆ ሀሳቢና ስርዓት ወዳድ ነው። ሳይንቲስቶች ፕሪፍሮንታል ኮርቴክስ ይሉታል። ይህ የአእምሮ ክፍል የሚገኘው ግንባራችን አካባቢ ነው። እቅድ የሚያወጣው፣ ሂሳብ የሚያሰላው፣ እስቲ ነገሩን እንመርምር ብሎ በሰከነ ሂደት የሚያየው እሱ ነው። ይህ ፈረስ የሰው ልጅ የመሆን ምልክትም ጭምር ነው። ቋንቋ እንድንናገር፣ ንግድ እንድንመራና ውስብስብ ችግሮችን እንድንፈታ የሚረዳን ይኸው ፕሪፍሮንታል ኮርቴክስ የተሰኘ የአእምሯችን ክፍል ነው። በትሬዲንግ ዓለም ውስጥ የገበያውን አዝማሚያ ወይም ትሬንድ የሚተነትነው በዋነኝነት እዚህ ጋር መግባት አደገኛ ነው፣ ስትራቴጂን አይጠብቅም ብሎ የሚከራከረው ይህ ፈረስ ነው። ይህ አስተዋዩ ፈረስ እንግዲህ ችግሩ ምንድን ነው ካልን ከስሜታዊው ፈረስ ጋር ሲወዳደር ጉልበቱ ደካማ ነው፣ እንዲሁም በጣም ቀርፋፋ ነው፣ ድካም አይችልም። ስሜታዊው ፈረስ ሲደነብር እና ሲፈራገጥ፣ አስተዋዩ ፈረስ በቀላሉ ከጨዋታ ውጪ የመሆን እድሉ ሰፊ ነው። ሰረገላውን የሚመራው ታዲያ ማን ነው? እውነተኛው የነጋድ ራስ ጥበብ የሚገለጸው እንግዲህ እዚህ ላይ ነው። ብዙ ጀማሪ ትሬደሮች ሰረገላው በስሜታዊው ፈረስ እየተጎተተ ወደ ገደል ይገባል። አንተ ግን ልጓሙን የያዝክ መሪ ነህ። ስራ ስሜታዊውን ፈረስ መግደል አይደለም። ምክንያቱም እሱ ከሌለ የንግድ ተነሳሽነት ወይም ፓሽን እና ለአደጋ መዘጋጀት ወይም አለርትነስ የሚባሉ ጉዳዮች አይኖሩም። ስራ እሱም መግራትና በአስተዋዩ ፈረስ ስር ማሳደርና ማስተዳደር። በሀገራችን ሰው በሞላው አህያ በሞላው የሚል ተረት አለ። ይህ የሚያሳየው ያለ አግባብና ያለ እውቀት በስሜት መነዳትን ነው። በገበያው ዓለም በስሜት የሚነዳ ነጋዴ መጨረሻው ኪሳራ ነው። እንግዲህ የነጋድ ራሱ ምዕራፍ 1 እንዲህ እያለ ይቀጥልና
ምዕራፍ 2 ላይ አንተ ማን ነህ፣ የግብይት ማንነትህና መስታወትህስ ምን ይመስላል የሚለውን ሁነት የሚመለከት ነው። በዋነኝነት ይህንን መጽሐፍ ለማግኘት ባዮችን ላይ ባለው የቴሌግራም ቦታችን ማግኘት የምትችሉ ይሆናል። በእርግጠኝነት ብዙ ነገሮችን ትማሩበታላችሁና በእጃችሁ ታስገቡት ዘንድም ለማስታወስ ወደድን። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።